በቅርቡ በማህበራዊ ሚዲያ ላይ እየተሰራጨ የሚገኝ አንድ አሳሳቢ ቪዲዮ በብዙዎች ዘንድ ከፍተኛ ቅሬታን እያስነሳ ይገኛል። ይህ ምስል በአንድ ሕፃን ላይ የሚደርስን ያልተገባ አካላዊ ጫና፣ የቃላት ስድብና ማዋረድንም ያሳያል። ድርጊቱን የምትፈጽመው ሴት የቅርብ ተንከባካቢ ወይም ቤተሰብ እንደሆነችም ይታመናል። በተሰራጨው ተንቀሳቃሽ ምስል ላይ ሕፃኑ እያለቀሰና እየለመነ እናቴ ስለሌለች ነው ሲልም ይሰማል። ሕፃኑን ዝቅ የሚያደርጉና ለማንኛውም ሕፃን የማይገቡ አስነዋሪ ቃላትን ሲሰነዝሩበትም ይታያል። ይህ መረጃ ለሚመለከተው አካል እንዲደርስ በኃላፊነት ስሜት ሼር እንድታደርጉም እጠይቃለሁ። እኔ ምን አንተን እኮ ነው ምንድነው የሚያጨማልቅ? ለምን ትጨማለቀው? ምን ሆነም ታለቅሰው? አይደለም እኔ ብቻ ነኝ እንዲሁ ካልሲ ማጥበው ሰማታጥብም ምን እኔ ብቻ ነኝ እንዲሁ ካልሲ ማጥበው ሰማታጥብም እንዴ? ማሷ ሰማታጥብም ለምን ማታጥበው? ለምን እንደማታጥበው ማወቅ ትፈልጋለህ? ለምን ማታጥበው? እኔ ልጅ እያለሁኝ እናቴ አንቺ ሴት ልጅ እያለች እኔ ነበር ስራ የምታሰራኝ። ከዛ ወንድሜ ደግሞ ልክ እንደዚህ እንደሷ ቆሞ ያያል። ስለዚህ አሁን አንተ ታጥባለህ፣ እሷ ቆማ ታያለች። የእሷንም ያንተንም አንተ ነው የምታጥበው። ይሄኒኮ እናቴ ብትኖር ኖሮ ያኔን ብቻ ነበር ማጥበው። አሁን ግን እናንተ የእናንተንም ያኔንም ታሳጥቡኛላችሁ። ለምንድን ነው የምናሳጥበው? እናቴ ስለሄደች። እናት ባትሄድ ኖሮ የራስን ብቻ ነበር የምታጥበው።